سجد 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 صمت إرمياس مامو أبراهام رقاسة برهانو نقا يا برهانو نقا برهانو نقا أنت أنت بكيات ولي إذا ولا أجدو أصدر عينين تيك لازم نعمل ولا تيجي تيك Proof. Soup. Today. Away. Louis. Camera. Opera. Cara. እሺ ሰላም ተማሪዎች፣ አዲሱ አስተማሪያችሁ ነኝ። ምናሴ ይባላለሁ። ምናተው ያላችሁ ልጠሩኝ ትችላላችሁ። ወደ ክላስ ነው ቀጥታ የምንገባው። ወንዶች ውጪ ቁና አንዴ ኳስ ተጫወቱ፣ ሴቶች እዚህ ትቀራላችሁ ማለት ነው። ሴቶች እዚህ ትቀራላችሁ፣ ወንዶች ዳይውጡ ወደ ውጪ እና ቆይ ግን አንዴ ወንዶች ከመውጣታችሁ በፊት አሳይመንት ተሰጣችኋለሁ ማለት ነው። ለሰኞ የምታመጡት ቻምፒየንስ ሊግ ፕሪዲክሽን 20 ኦድ የሆነ ለሰኞ አሳይመንት ይዛችሁ ትመጣላችሁ። ከ20 ኦድ በታች ከሆነ አልቀበልም። ከ20 ኦድ በታች ሰርቶ ላመጣልኝ ተማሪ 0 ማርክ ነው ማስቀምጥልህ ማለት ነው። እና ያው ማርክ አያያዛችን የሚሆነው እንዳሳካችሁት የጨዋታ ብዛት ነው። ብዙ ጨዋታ ያሳካ ብዙ ማርክ ያገኛል ማለት ነው። እና በመቀጠል እዚህ ጋር አሁን 5 ማርክ ቦነስ የምትፈልጉ ከሆነ ልስጣችሁ። ቲክቶክ ላይ አሁን የፖስትኩት ቪዲዮ አለ፣ ገብታችሁ ላይክ፣ ሪፖስት፣ ሼር አድርጉት። 5 ማርክ ማለት ነው። እና ስልካችሁን ይዛችሁ እየመጣችሁ እያሳያችሁ ማርክ ማስሞላት ትችላላችሁ። በተረፈ ከትምህርቱ ጋር በተገናኘ ያልገባችሁ ወይ የከበዳችሁ ነገር ካለ ቻትጂፒቲ ላይ ገብታችሁ መጠየቅ ትችላላችሁ። ጨርሻለሁ። ወንዶች ውጡ። እንጀሮ በገደል አድቶት አይወድቅም። እንዲህ ያለ ዘመን አጋጥሞኝ አያውቅም። ምንድነው እዛ ጋር ክላስ አለ ተብዬ ነው የመጣሁት። እኔ ተኝቼ ነበር። እንግዲህ ስሜ በአምላክ ይባላል። እንግሊዘኛ መምህራችሁ ነኝ። ሚስተር ባሚ ብሎ የጠራኝን ሰው ማርክ ሰጠዋለሁ። ወንድና ወንድ ከወንድ ጋር አይቀመጥም። ከሴት ጋር ተመችታለች፣ እሷ ጋር ቁጭ በል አንተ፣ እሷ ጋር ትቀመጣለህ። አዎ። እና ዛሬ የምንማረው ስለ ቴንስ ነው። ተምሬዋለሁ፣ እኔም አልጠቀመኝም። እንዘለዋለን። በቃ ቻፕተር 1 አልቋል። ጥያቄ ያላችሁ ማይጠይቀኝ ሰው ማርክ ይጨመርለታል። ስለዚህ በቃ ዩኒቱ የሚጠቅም ነገር የለውም። ቤሊንግስ በቃ እንደው ሚድ የላችሁም። ዝም ብዬ 30 ሰጥቻችኋለሁ ለሁላችሁ። አመሰግናለሁ። እሺ በቃ ልተኛ ነው፣ እንዳትረብሹኝ። መምህር አልገባም እንዳትሉ። አመሰግናለሁ። ሄሎ ወይኔ ባና የት ነህ? ዶርም ነኝ። ምን ነው? ዶርም ነኝ ላይ ተኝተህ? አዎ። ጉድን አልሰማህም? ተነስ። የምን ጉድ? አንተ ይሄ ባለፈው አንተ ሳትመረቁ አንድ ዓመት ታስተምራላችሁ ምናምን አልተባለም? ጸደቀ። ትላንት ጸደቁት። ቲሽ ምን ማለት ነው? ጸደቀ ማለት ጸደቀ። በቃ ወጥተን ልናስተምር ነው። ከዛ ነው ተመልሳ አንድ ዓመት ደግሞ ተመረቀ እንደገና የምትመረቀው። ያማል እንዴ? ምንድነው የምናስተምረው? እኔ እናንተ ምንድነው? ፈጣሪ ግን ከኔ ውጭ ሰው አላየው። ስቃያችን እንደዚህ። አንተ ምንድነው ግን? ምንድነው ይለኛል እንዴ? ምን ልናስተምር ነው? እንዴት እዚህ እንደደረስን ታውቃለህ? አውቃለሁ ምን እንደምናስተምር እኔ አላውቅልህም። ተወይም በቃ ዲፓርትመንታችን እኮ ነው የሚያስበላን። ተው ይሄን ዲፓርትመንት አንግባ። የሆነ ቀን ጉድ ይሰራናል አልኩ። ይኸው ቀኗ ደረሰች። በቃ ፉድ ብትሆን ይቀርና ሆነማ በአሳይመንት ትጨርሳለህ። ጥቅል ጎመን አምጡ ማለት ነው። ካሮት ምናምን እያስመጣ ልጆቹ በአሳይመንት መጨረስ። የኛ እኮ ዲፓርትመንታችን እኮ ነው ያስበላል። እኔ አላውቅም። በቃ እኔ አላውቅም። እንደዚህ ሉን እኔ መጨረሻ ለምንድን ነው ማይፈቱን ነው? እኔ በቃኝ እኮ የግቢ ምግብ ከሰው ተራ ወጥቻለሁ። እሺ እንዳልመለስ ይሄ ሁሉ ኢነርጂን አውጥቼ ወደ እንዴት እመለሳለሁ? ይሄ ሁሉ አመት ተመራ ወደ ቤት እንዴት ትገባለህ? ምን ተብረት ነው? ኧረ እሱን እኮ ነው ሰፈር ራሱ ያስቀምጡኝ ጀለሶች። ምንም ልል አልችልም፣ ግን ይክፈል እሱ በቃ What the hell? Oh my God, no way, yeah.
بدولله سلكهم ያለ አንዳንድ ጊዜ እየተዘጋ ነው ወላሂ አውቀህ እየዘጋ አይደለም እንዲስል እንደዛ አረግ ምን ውስጥ ነው የገባሁት? እናታችሁን ስንት አለሌ በዛበት Hello. አጣነው ሄደብን አጣነው አትሳፈጥ ስንለው ሰው ቀጥቅጦት ነው አሉ። እንደው ሰው ቀጥቅጦት ምን ሆነ ሞተ? ጥርሱን በውሃ ነው ያስዋጠው። ከዛ በኋላ ባዶ ጥርሴንም አልሆንም ብሎ ራሱ ላርጎ ገደለ። አየሰው በባዶ ጥርሱ ላለመሆን ነው ራሱን ሲል ያደረገው። ታዲያ ለምን እስማኤል ስፔሻሊቲ ዴንታል ክሊኒክ ሄዶ አያሰራውም ነበር? ለምን አትነኝ? ማናቸው እንዴ? ስለ እስማኤል ስፔሻሊቲ ዴንታል ክሊኒክ አታውቅም? ንገረኝ። አሉ የተባሉ የጥርስ ባለሙያዎች ያሉበት ክሊኒክ እንዴት አታውቅም አንተ? እኔም ይኸውልህ ሸራፋ ነኝ። እኔም ራሴን ሳላጠፋ እንዴ ወሰደኝ እኮ። ታዲያ ወይ ለምን እዛ አትወስዱት? እናንተ ሰውነስ ወይ የሱን አተናል አንተና ሳከም ነፍስ ይበል እንደምን ይወድቃል እንደ ዘበት እድለኛ ነህ። ሰው ሁሉ ያውቃል። እግዚአብሔር ይመስገን። እንግዲህ እኛ 45 ዓመት ፈጅተንም አንታወቅም። ብዙ ምን ታስታውሳለህ? ከበረከት ታሪካዊ ሰው እኮ ነው። ታሪካዊ ሰው እስቲ ቆይ በረከት ዝም በል። እሺ ያውራ ድሮ ማለት ነው። ድሮ እሺ እቺ ጥርሱ የወለቀሽ ጋር አፋፍሰን ወደ ሆስፒታል እዚህ ጋር መስኮት የሚባል ክሊኒክ ነበር። እሺ እና በቃ ወሬ ስለተጎዳ ስለደማ ወልቆ ወለል የቤት ወለል ሲወለውሉ ነው የወደቀው። እሺ እዛ ስትሬቸር ላይ ተኝቶ
ስትሬቸር ላይ ተኝቷል። እሺ ነርሶቹ እየተንከባከቡት ልቀቅ አሉች። አንዷ ነርስ መጣችና ያን ተቀላል ነው ልቀቅ ተነስ ስትሬቸሩ ላይ አለች። በረከት ለምንድን ነው የሚለቀው ይላታል። አይ የሆነ የመኪና አክሲደንት ደርሷል ስትለው ይሄ ትሪደንት ነው እዛ ከመረሰው ደግሞ እያመሸረብሽ ነበር እዚህና እማዬ ቡቡን ነፍሷን ይማር ተቆጣው አለች እና እሱ እኔን መጥቶ አንተ ለምንድን ነው እንትን እማዬ ዞር እራሱ የኔ ልጅ አመሸ ከተባለ ጠዋት አቡልና ላይ ነው የሚገባው አለች። ያኔ እኮ ነው። አንዴ ደግሞ በረከት ምን ማለት 96 አካባቢ ነው የሆነ ስራ ሰርቶ ለቤት እዚቹ ጋር ቀበሌ ነበረችና እሺ የቀበሌ መዝናኛ አለ ለቤት በግ ገዛ እና በግ ገዝቶ በጉን በረጅሙ አሳስሮት ወጣሱ። ያው ያኔ የዛ ዘመን ኢቭ ምናምን ይጠጣ የለ ከፍሬንዶቹ ጋር እየቀመቀሙ እየደወለ ቤት እማዬ አቤት በጉ ሳር በላ? አዎ በልቷል። እማዬ ውሃ ሰጣችሁት? አዎ። ሶስተኛ ዙር አይደውልባት ዶሮ እየገነጣጠለች ነው። እማዬ በጉ ሲል ቆይ ላገናኝ